በኢትዮጵያ በሺዎች የሚቆጠሩ ወጣት ሴቶች ከእድሜያቸው በፊት እናት ይሆናሉ። በኢትዮጵያ በየቀኑ ወጣት ሴቶች ሕይወታቸው በአንድ ውሳኔ ወይም በአንድ ስህተት ይቀየራል። የቀድሞ እርግዝና በጤና በትምህርትና በኢኮኖሚ ላይ ከባድ ተጽዕኖ ያሳድራል። ብዙ ወጣቶች ትምህርታቸውን ያቋርጣሉ፣ ህልማቸውም ይቋረጣል። ይህ ጉዳይ የግል ችግር ብቻ አይደለም። ይህ ታሪክ የአንድ ሰው ብቻ አይደለም። ይህ የሀገር ታሪክ ነው። ቤተሰብን ያጎድላል፣ ማህበረሰብን ይነካል፣ የሀገር እድገትን ይቀንሳል። ነገር ግን መፍትሄ አለ። ይህ ችግር መቀየር ይቻላል። ትክክለኛ መረጃ፣ ክፍት ውይይትና የጤና አገልግሎቶችን በመጠቀም ወጣቶች የራሳቸውን ወደፊት ሊጠብቁ ይችላሉ። እኛ ወጣቶች ዝም ብለን አንመለከትም። እንነጋገራለን፣ እንማራለን፣ እንመራለን። ተጠያቂነትም አለብን። ስለ ጤናችን መማር፣ ማወቅ፣ መጠየቅና መወሰን የኛ ኃላፊነት ነው። እኛ የለውጥ አምጪዎች ነን። ለጓደኞቻችን መረጃ መስጠት፣ ልማዶችን መቀየርና ድጋፍ መሆን የኛ ሚና ነው። የቅድመ ወሊድ እርግዝናን መከላከል ይቻላል። ይህ እውነት ነው እና ይህ የሚጀምረው ከራሳችን ነው። እሷ ልጅ ናት፣ እንደ ልጅ መሆንም ይገባታል። ዛሬ መረጃ እንፈልግ። ዛሬን እንነጋገር። ዛሬ ውሳኔ እንውሰድ። ጤናማ ወጣት ለጤናማ ሀገር። ነገን መጠበቅ ከዛሬ ይጀምራል። የኢትዮጵያ ጤና ሚኒስቴርና የኢትዮጵያ አፍላ ወጣቶችና ወጣቶች ጤና ካውንስል